ከእናንተ ይሁን በኢየሱስ ክርስቶስ ስም አሜን። ይህንን ክፍል ሐዋርያው ጳውሎስ የቆሮንቶስ ቤተክርስቲያንን እንድትመሰረት እግዚአብሔር እንዴት እንደተጠቀመበት ነው አሁን ያነበብኩት ክፍል የሚያሳየው። በዚህ አገልግሎት ውስጥ የተሳተፉ የተለያዩ ሰዎች አሉ እና ይህንን ስንመለከት ይዘን እንድንሄድ የምፈልገው ትልቁ ነገር እግዚአብሔር እንደሚያንቀሳቅሰን እንወቅ። ከቦታ ቦታ የእኛ ምክንያት ሌላ ሊሆን ይችላል። እኔ የተሻለ ኑሮ ለመኖር የተሻለ ቤት ሰርቼ በፊት ስኖርበት የነበረው ቦታ ለኮሪደር ልማት ተፈልጎ መነሳት ነበረብኝ፣ ተነስቼ ምናምን ብዙ ልንል እንችላለን። እኛ እሱ የኛ ሪዝን ነው። አማኝ ግን በእግዚአብሔር ፈቃድ ከቦታ ወደ ቦታ እንደሚንቀሳቀስ ማመን አለብን። ለምንድን ነው እዚህ ሰፈር የመጣ ነው? አሁን ይሄንን ስል እኔ ከድሮም እዚህ ነኝ የሚል አይኖርም። ይሄ ሰፈር አልነበረም ድሮ። በብዙዎቻችን እድሜ ይሄ ሰፈር አልነበረም። ግን እየሰፋ ብዙ ሰው እየመጣ ምናምን ነው አሁን እንግዲህ እየተመለከትን ያለ ነው። እዚህ ሰፈር እስከ መቼ እንኖራለን አይታወቅም። እዚህ ሀገር እስከ መቼ እንኖራለን አይታወቅም። እዚህ ምድር ላይ እስከ መቼ እንኖራለን አይታወቅም። እኛ መንገደኞች ነን፣ እኛ ተጓዦች ነን። ግን እግዚአብሔር የዘላለም ሐሳቡን በእኛም ህይወት በእኛ በኩል አድርጎ ደግሞ የሌሎችንም ህይወት ለመንካት እንዴት እንደሚሰራ ከዚህ ክፍል ላይ እናያለን። ሐዋርያው ጳውሎስ ታሪኩ የሚጀምረው ሐዋርያ ሥራ ምዕራፍ 18 ላይ አይደለም። እንደምታውቁት ሐዋርያ ሥራ ምዕራፍ 7 ላይ ነው የዚህ ሰው ስም መጀመሪያ ስሙ የሚነሳው ራሱ። እንዴት ነው የተነሳው? እስጢፋኖስ ሰማዕት ሲሆን ተወግሮ ሲሞት፣ በድንጋይ ተወግሮ ሲሞት አንዱ ተባባሪ ጳውሎስ ነበር። ከመለወጡ በፊት አሳዳጅ ነው፣ ሳውል ነው ስሙ። በጣም ለህግ የቀና ሰው ነው። እነ ጴጥሮስን ምናምን አዲስ ትምህርት አምጥታችሁ ከተማችንን በጠበጣችሁ የሚል ኃይለኛ ተቃዋሚ ነው፣ ቀናተኛ ነው። ጳውሎስ ይሄ በጣም ጥራዝ ነጠቅ የሆነ ምናምን አይነት እንትን ሰው አይደለም፣ ግልብ የሆነ እንትን አይደለም። በጣም ቴዎሎጂያን ነው። የብሉይ ኪዳን መጽሐፍ ስኮላር ነው። ከገማልያል እግር ስር ቁጭ ብሎ የተማረ ሰው ነው። አንዳንድ ቤተክርስቲያናት ውስጥ ያሉ የአይሁድ ባክግራውንድ ያላቸው አማኞች በድሮ ማንነታቸው ሊኩራሩ ሲፈልጉ እንቁጠር የሚል ሰው አደርሱብኝ። ግን ጌታን ከማወቅ ጋር ሳስተያየው ሲባዛ በዜሮ እንደማለት ስለሆነ ጨርሶ አላነሰው ይላል እንጂ በጣም ኮንሰርቫቲቭ አክራሪ የነበረ ሰው ነው። ይሄ ቅናቱ፣ ይሄ ለአይሁድ ስርዓትና ሕግ የነበረው ቅናት ሰውን እስከ ማሳደድ እስከ ማስደብደብ ከቻለ እስከ ማስገደል ድረስ ድራይቭ የሚያደርገው ሰው ነበር። ስለዚህ እስጢፋኖስ ሐዋርያ ሥራ ምዕራፍ 7 ላይ አስደናቂ ስብከት ሰበከ። እስጢፋኖስ ዲያቆን ነው ምዕራፍ 6 ላይ። ምዕራፍ 7 ላይ ግን የሚገርም ወንጌላዊ ነው። ከአብርሃም ጀምሮ ተነስቶ አመጣና ስብከቱን ክርስቶስ ላይ አሳረፈው። በቃ መስማት እስኪዘገነናቸው ድረስ በጣም በቃ እንትን ሲሉ አባቶቻችሁም እንዲህ ነበር መንፈስ ቅዱስን የሚቃወሙት አይደንቅም አላቸው። አይ መግደል ነው ይሄንን አሉ። መግደል ነው አሉ። ሲገደል ሳውል ልብስ ያዥ ነበር። ምንድን ነው ልብስ ያዥ ማለት? በቃ እኛ ድሮ ኳስ እንጫወት ልብስ ያዥ፣ ኳሷን በደንብ እንድንመታት ልብስ ያዥ ነበረ። ቀለል ያለ ትጥቅ ነው ኳስ የሚጫወት ሰው የሚለብሰው። ስለዚህ ሳውል ቁጭ ብሎ በደንብ እንድትወግረው አንጣ ጃኬትህን፣ አንጣ ጋቢህን፣ አንጣ ብልኩህን እያለ እሱ ነበር የሚይዘው። ተባብሯል፣ ራሱ መስክሯል። እስጢፋኖስ ተወግሮ ሲሞት ተባብሬያለሁ ብሎ ይመሰክራል ሐዋርያት ሥራ ላይ ማለት። የሚገርመው ነገር እስጢፋኖስ ልክ እንደ ጌታው እንደ ኢየሱስ ጸሎት ጸለየ እየተወገረ እያለ። እነዚህን ሰዎች ይቅር በላቸው አለ። ምን አያውቁም ያደርጉትናል። ይህን ጸሎት ጌታ ኢየሱስ ነው የጸለየው። አያውቁም፣ ማራቸው፣ አትቁጠርባቸው ሲል ጌታ ያን ጸሎት ራይት አዌይ ነው የመለሰው። እንዴት? ይሄ ልብስ ያዡን እግዚአብሔር ከሰማይ ሲመለከት የእስጢፋኖስን ጸሎት እየሰማ አዎ እስከ ምድር ዳርቻ ድረስ የሚለውን የወንጌል አገልግሎት በዚህ በልብስ ያዡ ነው የምሰራው። አሁን አንዳንድ ወጣቶች ክለብ ነው ያሉት፣ ወይም በጣም መገኘት የሌለባቸው ቦታ ምናምን ነው ያሉት። ዩ ኔቨር ነው ነገ የሚያገለግሉን እነሱ ናቸው። ክብር ለእግዚአብሔር ይሁን።
ይሄ ሰው አሳዳጅ ነው፣ በጣም ሰው የሚያንገላታ ነው፣ ግን ሳላውቅ ባለማመን ያደረግኩት ይላል ራሱም በጢሞቴዎስ መልእክቱ ላይ። ኢንቴንሽናሊ አይደለም፣ በእኔ ቤት እሱም ማገልገሌ ነበር። ጌታ ግን ሳላውቅ ባለማመን ስላደረግኩ ምሕረት አደረገልኝ። ደግሞ ከኃጢአተኛ ዋና የሆንኩትን እኔን የማረኝ ሌሎቹን እንደሚምር ለማሳየት ነው ይላል። ስለዚህ ምዕራፍ 9 ላይ ደብዳቤ ለማጻፍ ከካህናት አለቆች ምናምን በደማስቆ መንገድ ላይ ይሄድ ያለ ጌታ ተገለጠለት። የእስጢፋኖስ ጸሎት ተመለሰ። አሁን አንዳንድ ጊዜ ሰው ድሮ ነበር ጌታ ጸሎት የሚሰማ አሁን አይሰማም ቢለኝ እኔ ይሰማል ነው የምለው። ጌታ ጸሎት የሚሰማ አምላክ፣ ክብር ለሱ ይሁን። ስለዚህ ይሄ ሰው ተነካ። ጌታ ፊት ለፊት ስሙን ጠርቶ ነው ያናገረው። ሳውል ሳውል ለምን ታሳድደኛል? የሚገርማችሁ መጽሐፍ ቅዱስ ላይ ጌታ በስማቸው የጠራቸውን ሰዎች ሁሉንም አይደለም ብዙዎቹን ሁለቴ ነው የጠራቸው። ሙሴ ሙሴ፣ ሳሙኤል ሳሙኤል፣ ሳውል ሳውል። አንዴ አይበቃም እንደ የጌታ ድምፅ ነው፣ በኃይል ነው የጌታ ድምፅ። ምንድን ነው ሁለቴ እላለሁ አንዳንድ ጊዜ ነው መጽሐፍ ቅዱሴን ሳነብ። ድሮ እናቴ ቤት እያለሁ ድንገት ጓሮ ምናምን ሆኜ አብርሃም የተባልኩ ይመስለኛል። አቤት እላለሁ የተጠራው መስሎኝ የሰማው ይመስለኛል ስሜን ብቻ። እንደዚህ ማን ጠራህ ትለኛለች። እኔ እንጃ አብርሃም የተባለ መሰለኝ ስናት የማርያምን ብቅል እየፈጨው ነው ብላ ነው ያሳደገችኝ። እግዚአብሔር ደጋግሞ በስማቸው የሚጠራቸው ምናልባት የጌታ ድምፅ ላይሆን ይችላል ብለው ሊያስቡ ይችል ይሆን? አይዶን ነው። ግን ሁለቴ ይጠራቸዋል። ነገሩ ሲሪየስ ነው ማለት ነው። በቃ ለዘላለም ሐሳብና ፈቃዱ በደንብ በቃ በስማቸው እየጠራቸው ነው እነዚህን ሰው። ሳውል ሳውል ለምን ታሳድደኛለህ አለ። ይሄ እኮ በጣም የሚገርም እኮ ንግግር ነው። እነ ጴጥሮስን ለምን ታሳድዳለህ ማለት ትክክለኛ ቋንቋ ነው አይደለም? ምክንያቱም ያሳደደው እነሱን ነው። ለምን ደቀ መዛሙርትን ታሳድዳለህ? ጌታ ግን ቤተ ክርስቲያንን እንዴት ከራሱ ጋር አይደንቲፋይ እንደሚያደርጋት ተመልከቱ። እኔን ነው የምታሳድደው አለ። ቤተ ክርስቲያንን ማሳደድ የቤተ ክርስቲያን ራስ የሆነውን ክርስቶስን ማሳደድ ነው። በዛ ንግግር እግረ መንገድ አሁን አንዱ በእኛ በወንጌላውያን አማኞች ዘንድ ሚስ ያረግነው ወይንም ያልተረዳናት ማናት ካላችሁኝ ቤተ ክርስቲያን የምትባለው ናት። ቀላል ነገር አሁን ምንድን ነው በሉኝ፣ ብድግ ብሎ በቤተ ክርስቲያን ላይ መናገር ቀላል ሆኗል። አሁን ተጠንቀቁ። ቤተ ክርስቲያን የክርስቶስ አካል ናት፣ የምትደፈር አይደለች። በጣም ጥንቃቄ ይጠይቃል። ምክንያቱም እሱ በሚያት አይን ካላየን በጣም ነው ሚስ የምናደርገው። እኔ ነው እያሳደድክ ያለው አለ። በእሱ ቤት እኮ ጌታን ማገልገሉ ነው። አዎ ኦኬ። ያየው ብርሃን በጣም የሚገርም ነው። ስሙ ተጠርቷል። እያሳደድከኝ ነው ተብሏል። ምን አደርግ ዘንድ ትወዳለህ አለ። የሚቀጥለው ጥያቄ ይሄ ሰው ጄኒውን ነው አልኩኝ። በእኔ ቤት እኮ ድሮም እኮ ያረኩትን እኮ ያደረግኩት አንተን አገለግላለሁ ብዬ ነው። ከተገለጥክልኝ ሲሆን እኔን መግደል ነው የነበረብህ። ምክንያቱም በጣም ከባድ ጥፋት ነው ያጠፋሁት። ባሪያ ሲገደል ተባባሪ ነበርኩ። ካልገደልከኝ እድሜ የምትጨምርልኝ የምታስቀጥለኝ ከሆነ አንድ ነው የእኔ ጥያቄ አለ። ምን ትፈልገኛለህ ያለው? ምን አደርግ ዘንድ ትወዳለህ ማለት እኔ እንድታረግልኝ የምፈልገው ሶስት ነገር አለ ምናምን አይደለም በጭራሽ። አንተ በእኔ መስራት ትፈልጋለህ አለ። እግዚአብሔር ይሄን መንፈስ ይስጥ። አሁን ብዙዎቻችን ኮንሱመር ሆነናል። ከቤተ ክርስቲያንም ከጌታም ከምንም ኮንሱም የምናደርገው ነው። እኔ ምን ጌን አደርጋለሁ ነው ካልኩሌሽኑ። እሱ ነው። ይሄ የዓለም ካልኩሌሽን ነው። ጊዜን እሰጣለሁ፣ ገንዘቤን እሰጣለሁ፣ እንትን አደርጋለሁ። እኔ ምን ጌን አደርጋለሁ? ጌን አናርግ ማለት አይደለም፣ ግን አልቲሜት ግባችን እሱ መሆን የለበትም። ከተገለጥክልኝና ስሜን ከጠራህ ምን ጌን አደርጋለሁ አይደለም ጥያቄው ጳውሎስ። አንተ አደርግ ዘንድ የምትፈልገው ነገር ይኖር ይሆን አይነት ነው። ጌታ ለእሱ አልነገረውም። በጳውሎስ ሕይወት ውስጥ የእግዚአብሔር ፕሮግራም ምን እንደሆነ ለአናንያ ነው የነገረው። በቃ የምታደርገው ይነግሩሃሉ አለና ከእሱ ጋር ጨረሰ። ቀጥታ ወደ አናንያ ነው። አናንያ ደግሞ በዛ በደማስቆ ይጸልያል። መጣና ኮሚኒኬት አደረገው ጌታ። አናንያ ተነስ፣ እየጸለየ ነው እንግዲህ። እየጸለየ እያለ ጸሎትህን መልስ ይዤ መጥቻለሁ
ምን ቤተክርስቲያን ተስፋፋ፣ ወንጌል ይስፋፋ አይደለም የምትለው? አዎ አንድ ሰው ታገለግላለህ። ኦኬ ፋይን፣ አገለግላለሁ። የምታገለግለው ሰው ግን አሳዳጁን ነው። ኧረ እሱ እኮ በጣም እኮ ኃይለኛ ሰው ነው። አይ ነው እንዴት አድርጌ ነው እኔ አሁን አንተን ከማዋራቴ በፊት እሱን አዋርቼዋለሁ ነው? አዎ ኦኬ እሺ። ትጸልይለታለህ፣ እንደ ቅርፊት ያለ ነገር ከዓይኑ ይወድቃል፣ መንፈስ ቅዱስ ይሞላል። ኦኬ አደረገው። ከዛ ሰውየው ተዘጋጀ ለአገልግሎት። የተወሰነ ጊዜ አንዳንድ ቦታ አሳለፈ። ከዛ በኋላ የአንጾኪያ ቤተክርስቲያን ከባርናባስ ጋር ሚሽነሪ አድርጋ ወደ ተለያየ ከተማ ሐዋርያት ሥራ ምዕራፍ 13 ላይ ስትልከው እንመለከታለን። በጣም ሰክሰስፉል ሆነ። በሚሄድባቸው ከተሞች ሁሉ እግዚአብሔር ድል ይሰጠዋል። ኦፍ ኮርስ ከፍተኛ ተቃውሞ አለ። ተቀጥቅጦ ተደብድቦ ብዙ ውጣ ከዚህ ከተማም ተብሏል። አማልክት በሰው አምሳል ተገለጡ ተብሎ የአበባ ጉንጉን ሊደረግላቸው ድረስ ደግሞ ዌልካም ተብሎ ያውቃል። ሁለቱንም ጥግ ነው ያየው። ይሄ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ካለበት ቃል በፊት ረሃብንም ጥጋብንም መዋረድንም መክበርንም ምናምን የሚለው እኮ በሚስዮናዊ ጉዞ ውስጥ የነካቸውን ጥጎች ነው ቢያነሳ። በጣም በትልቅ አክብሮትም ተቀብለውኝ ያውቃሉ። ውጣ ከዚህ ከተማ ብለው ቀጥቅጠውኝ የሞትኩ ሲመስሏቸው ትተውኝ ሄደው ከዛም ደግሞ ተነስቼ እንደገና ደግሞ አገልግዬ አውቃለሁ ነው የሚለው። የሚሄድባቸው ከተሞች በጣም ከፍተኛ ቻሌንጆች ገጥመውታል። ለምሳሌ ሐዋርያት ሥራ ምዕራፍ 13 ላይ ሰርጊዮስ ጳውሎስ ይባላል አገረ ገዢው፣ ከጀርባው ጠንቋይ አለ። ባርናባስና ጳውሎስ ሚስዮናዊ ተደርገው ተልከው እዛ ከተማ እንደገቡ ሊያገለግሉ እንትን ሲሉ ሰውየው በጣም ቃል መስማት ፈልጓል። አገረ ገዢው ጠንቋዩ ቤት በኩል ያሰማ እሱ ፈልጓል፣ ይሄ ሰውዬ አልፈለገም። ገባችሁ? እነ ጳውሎስ ወንጌል ሰብከው ለሰውየው ኮንቨርትድ ከሆነ ከተለወጠ ጠንቋዩ ባዶውን ሊቀር እና በጣም ተመቀኛቸው። ከዛ ጳውሎስ አየውና እንዲህ ምን አይነት ሀገር ነው ይሄ ደግሞ ብለው ሰውየውን አታርፍም ወይ አለው። አታርፍም አንተ የዲያብሎስ ልጅ እውነትን የምታጣምም። ሰውየው መስማት ፈልጓል። አንተ ምንድን ነህ? በኋላ ምን አደረገ? እንደውም እስከ ጊዜው አታይም፣ ይሄን ሰውዬ አገልግለን እስክንጨርስ ድረስ አታይም ብሎ እስከ ጊዜው እውር አደረገው ይላል። ከዛ የሚመራው ሰው ሁሉ አይቶ ፈልጎ ምናምን በጣም ተቸገረ ይላል። ሰውየውም ከተደረገው ነገር የተነሳና ከጌታ ትምህርት የተነሳ አመነ ይላል። ሐዋርያት ሥራ ምዕራፍ 15 አሕዛቦች ይገረዙ አይገረዙ የሚል ክርክር ሲነሳ በኢየሩሳሌም ሁሉም አገልጋይ በሙሉ ተሰበሰበ። ኢየሩሳሌም ምንም የቀረ የለም። ሁሉም ተሰብስበው የነበራቸውን ኤክስፒሪየንስ አወሩ። ጴጥሮስ ተነሳ። እንግዲህ አሕዛብን በማገልገል እቀድማችኋለሁ ወንድሞች። መጀመሪያ እኔ ቆርኔሌዎስ ጋር ተልኬ አገልግዬ እንደዚህ ሆነ። ከዚህ የተነሳ እኔ የሚገባኝ ምንም አሕዛብ ላይ ምንጭ ነው፣ ምንም እንትን የለም። መገረዝ ምናምን በፍጹም አይቻ ከዚህ ብቻ እንዲጠበቁ ንዘዛቸው። ኦኬ። ጳውሎስም ተነሳ፣ በርናባስም እኛም በአገልግሎታችን ይህን አይተናል፣ ጌታ አሕዛብ ይገረዙ የሚል ነገር እንድንጨምርባቸው በፍጹም። ያዕቆብም ተነሳ፣ ያዕቆብም ተናገረ። መጨረሻ ሁሉም አንድ ፔጅ ላይ ሆኑ፣ ተስማሙ። ደብዳቤ ተጻፈ። በቃ ለአብያተ ክርስቲያናት ሁሉ ይሄበትን ተባለ። በዛ ነው ሶልቭ ያደረጉት ችግሩ። አሁን ቤተ ክርስቲያን ውስጥ አንዳንድ ሰው ስብሰባ ይወዳሉ። ይኸው ስብሰባ አለ መጽሐፍ ቅዱስ ውስጥ። አናቃትም። ቤተ ክርስቲያንን በጣም መጠንቀቅ አለብን። ኦርደር የሚባል ነገር አለ። ስርዓት ማስያዝ የሚባል ነገር አለ። ደብዳቤ ይወዳሉ። ደብዳቤ አለ መጽሐፍ ቅዱስ ውስጥ። የእግዚአብሔርን ቃል በጣም ማጥናት አለብን። በጣም ማየት አለ። ግምት አይደለም፣ ኦፒኒየን አይደለም መስጠት ያለብን ስለ ቤተ ክርስቲያን። የጌታ ቃል ምን ይላል ነው ማለት ያለብን። ሐዋርያት ሥራ ምዕራፍ 16 ወደ ቢታንያ ሊሄዱ ሞከሩ። እነ ሲላስ፣ እነ ጳውሎስ ለአገልግሎት፣ ጢሞቴዎስም አለበት፣ ኢቭን ጸሐፊው ሉቃስም አለበት። የጌታ መንፈስ ከለከላቸው። ወደ እስያ ለመሄድ ፈለጉ፣ መንፈስ ቅዱስ ከለከላቸው። በጣም የሚገርመኝ ወንጌልን ለፍጥረት ሁሉ ስበኩ ያለ ጌታ ታዲያ እስከ ምድር ዳርቻ መስበክ ካለባቸው ወደ ቢታንያ ቢሄዱ የዛን ጊዜ ምን ችግር ነበረው? እኛ እናቅም፣ ጌታ ነው የሚያውቀው። ወይ አርሊ ሊሞቱ ይችላሉ እዛ ከሄዱ።
እንዲቆዩ ከፈለገ ጌታ ይሄ የኔ ፈቃድ አይደለም ይላቸዋል። ይገባቸዋል። እኔ ብሆን አልኩኝ ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ እኔ ብሆን አሁን ወደዛ መሄድ ፈልጌ ቢከለክለኝ አጋንንት ነው የሚመስለኝ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ደግሞ ተሻግሬ እንዳልሰብክ የምትዋጋኝ ነው እንጂ ምለው የጌታ መንፈስ ከለከለኝ ለማለት በጣም ሩቅ ነኝ። እነዚህ ሰዎች ግን በደንብ የጌታን ምሪት ያውቃሉ። ሁለተኛ ሞከረ፣ ወደ እስያ ከለከላቸው። አሁንም የጌታ መንፈስ ቅዱስ ያውቃሉ። ግን የሚገርመው ነገር ሁለቱም ቦታ ከከለከላቸው በኋላ ታይሽ የት እንሂድ ነው የሚቀጥለው ጥያቄ። ታዲያ የት ይሂዱ? የጌታ ፈቃድ ወደ መቄዶንያ እንዲሻገሩና የመቄዶንያ ዋና ከተማ የሆነችው ፊልጵስዩስ እንዲያገለግሉ ነው። የፊልጵስዩስ ቸርች እንድትመሰረት የጌታ ፈቃድ ነበር የዛን ጊዜ። አንዳንድ ሰው ይሄንን ቃል ይይዝና ወደ ብሪታንያ ወደ ኤዥያ ሊሄዱ ፈለጉ፣ የጌታ መንፈስ ከለከላቸው። እንደገና ሞከሩ፣ የጌታ መንፈስ ከለከላቸው። ይሄን ጥቅስ ይዙና አንዳንድ ሰዎች ከቸርች ሙልጭ ብለው ቀርተው ለምን ቀረሽ? ጌታ አትሂጂ አለኝ ነው። አዎ ምን ትሰሪያለሽ ነው ጥያቄው። ቀርተሽ። እነዚህ ሰዎች ከሁለቱም ቦታ ቀርተው ወዲያው ነው ራእይ ያየው ጳውሎስ። ወደ መቄዶንያ ተሻግረህ እርዳን የሚል አንድ ሰው በራእይ ያየ ይላል። ወዲያው ይላችሁ ጌታ ይዘጋል። የሚጠየቀው ጥያቄ ለምን ዘጋህብኝ አይደለም፣ የቱን ነው የከፈትከው ነው የሚባለው። አሜን። የቱን ነው የከፈትከው? ጌታ የዘጋው ነበረ፣ የከፈተውም አለ እዛው የሚቀጥለው ቁጥር ላይ ማለት ነው። ከዛስ በፍጥነት ጳውሎስ የመቄዶንያ ዋና ከተማ ወደሆነችው ወደ ፊልጵስዩስ ነው የገሰገሰው። እንደደረሱ ምኩራብ አለ ነው ሁልጊዜ ጥያቄያቸው። በነበረው ሴቲንግ ነው የሚያገለግሉት። አብዮት አያስነሱም አንድ ከተማ ሲገቡ እነሱ። ይሄን ደግሞ ከጌታ ኢየሱስ ነው የተማሩት። ጌታ ኢየሱስ ምኩራብ ነበር የሚያገለግል። ምኩራብ አለ አሉ። ምኩራብ እንኳን ለዛ ወንዝ ዳር አንድ የሆነ ጸሎት ፕሮግራም ምናምን ይሁን ሄዱ። ሲሄዱ ቲያጥሮን ከምትባል ከተማ የመጣች ሊዲያ የምትባል የሐር ጨርቅ ነጋዴ መጣች። ለጳውሎስ የሚናገረውን ቃል ሰጠው። ለሊዲያ ደግሞ የምትሰማውን ቃል የምትሰማበት ልብ ከፈተላት፣ ሰጣት። ጌታን ተቀበለች። ከዛ እንደውም ምን አለቻቸው? ይሄ ፕሮግራም እኛ ቤት ይሁን አለች። እነ ሊዲያ ቤት ሆነ። ይኸውላችሁ አንዳንድ ሰው በእግዚአብሔር መንግስት አገልግሎት ውስጥ ቤቱን ነው የሚሰጥ። ግልጽ ነው። ይሄ የሁላችን ታሪክ ነው። ብዙ ቤት ውስጥ ነው የእግዚአብሔር ስራ የተሰራው። ብዙ ቅዱሳን ቤት ውስጥ ታግሰውን። እኔ አንዳንድ እናቶች ይገርመኛል። ባይብል ስተዲ ስናጠና የቤተሰብ ህብረት ስንካፈል በጭቃ ቤታቸውን እያቆሸሸ ምንም አይመስላቸውም። ለጌታ ነው ይላሉ። በቃ አቧራ ቤታቸውን እያረግን ሶፋቸውን እየሰበርን ደግሞ በዛ ላይ ሻይ ያጠጡናል፣ ዳቦም ይሰጡናል። ሊዲያ ተማረከች። ቀጥሎ ግን የሟርት መንፈስ ያለባት ሴት ይላል። ይኸውላችሁ መንፈሳዊው ዓለም የጦርነት ዓለም ነው። የእግዚአብሔር መንግስት ስራ ሲሰራ ጦርነት አለ ሁልጊዜ። የሟርት መንፈስ ያለባት ሴትዮ አየቻቸውን። እነዚህ የእግዚአብሔር መንገድ የሚናገሩ የልዑል አምላክ ባሪያዎች ነው። ደጋግማ ይሄንን ስታደርግ ጳውሎስ በንፈሱ የምትለው እውነት ቢሆንም ግን ሟርተኛ ናት አለ። ለየው። ከዛስ መንፈሱን ሲመታው ኤሌክትሪክ ማሳረገ እንደሚባለው እዛ ጋር ሶኬት እንትን ሲል ሄዶ ከዛ ከእንትን እንደሚያጠፋው የሟርት መንፈስ ያለባት ሴትዮ የምታሟርተው ከማን ጋር ነው? ከሀገሩ ገዢዎች ጋር ተመሳጥራል። እኔ እግዚኦ መሐረነ ክርስቶስ ነው የምለው። በቃ ይሄ እንደዚህ አይነት ታሪክ ሳነብ መጽሐፍ ቅዱስ ውስጥ ከሟርተኛ ጋር ሟርተኛ ከጀርባ ሆኖ አገር መምራት በጣም ከባድ ነው። አገረ ገዢዎቹ ከሟርተኛው ጋር፣ ያ ሰርጌዎስ ጳውሎስ ከጀርባው ጠንቋይ አለ። እንዴት ነው የሚመሩት? እንዴት ነው የሚያስተዳድሩት? ምን አይነት ብልሽት ያለ ነገር። ሄደው የሚላተሙት ከዚህ ጋር ነበር አገልጋዮች። ትርፋቸው ተነካ ይላል። ትርፋቸው ሲነካ አዋክበው ኬዝ ፈጥረው እስር ቤት ከተቷቸው። እስር ቤት ደግሞ እግዚአብሔር ታምር አደረገ። ሲዘምሩ ጌታ አናወጡ።
የእስር ቤት ጠባቂው ራሱ ደንግጦ በቃ ራሴን አጠፋለሁ ምክንያቱም አንድ እስረኛ አይኖርም አምልጧል ብሎ ሲል ማንም ያመለጠ የለም። ተረጋጋ፣ በራስ ላይ ምንም እንዳታረግ ተረጋጋ። ጌቶች ሆይ አላቸው፣ ምን አደርግ ዘንድ እድን ዘንድ ምን ላደርግ? አንተም ቤተሰቦችም የምትድኑት በዚህ መንገድ ነው ብለው መሰከሩለት። አመነ። ጭራሽ ቁስላቸውን አጥቦ ምናምን የሚገርም ታሪክ። ኔክስት ዴይ አይ ነገሩ ተቀይሯል፣ ነገር ማድረግ አለብን። ከዛ ገዢዎቹ ምንድን ነው ብለው ጠየቁ። እንደዚህ ሆነ እንደዚህ ሆነ ነው። አይ በቃ አስወጧቸው፣ ይውጡ ተባለ። እንደ ቀልድ ጳውሎስ ሆዬ ሮማዊ ላይ እንደዚህ ማድረግ እንደ ቀልድ አንወጣም። ያስገባችሁን አገባብ አለ፣ ይሄኛውንም ልክ እንደዛው ነው የምንወጡት። ይሄ ሰውዬ ተባለ ሮማዊ ነው፣ ሕግ ያውቃል። ጀጋ መስያችኋለሁ፣ ሮማዊ ነኝ። ተለምኖ እንደወጣ ታውቃላችሁ። እባክህ አይለመደ ነው። እና ሲወጡ ከዛ ከተማ የከተማው ህዝብ እንዴት ነው ፐርሰፕሽኑ ምንድን ነው? አባረር ናቸው። ፊልጵስዩስ ቸርች ተተክላ ነው የወጡት። ክብር ለእግዚአብሔር ይሁን። እግዚአብሔር በስራ ላይ ነበር። ወጡ። ተሰሎንቄ ነው የገቡት። ከዛ ሐዋርያት ሥራ ምዕራፍ 14 እየመጣው ነው ወደ ምዕራፍ 18 ተሰሎንቄ ገቡ። 3 ሰንበት ነው የቆዩት ተሰሎንቄ። ከዛ ያባረሯቸው፣ እዛ መጥተው አባረሯቸው። የአንዳንድ ሰው ክፋት፣ እሺ ከሰፈሩ ያባረራችሁ ከሚቀጥለው ሰፈር ያባረራቸዋል። መጥተው አባረሯቸው። በ3 ሰንበት ግን የተሰሎንቄ ቤተክርስቲያን ተመስርታለች። ክብር ለእግዚአብሔር ይሁን። ቀጥለው ቤሪያ ነው የሄዱት። የቤሪያ ሰዎች ደግሞ በጣም በሰፊዎች ቃሉን እንዲህ ነው እንዲህ ነገሩ እያሉ የሚመረምሩ ነበሩ። ከዛ ጢሞቴዎስን እነ ሲላስን ቤሪያ ትቷቸው አቴንስ ነው የሄደው። አቴንስ ደግሞ የአጋንንቱ መልክ ሌላ ነው፣ ፍልስፍና ነው። ይኸውላችሁ ያልተያዘ ከተማ የለም። ዛሬም ድረስ ያልተያዘ ሰፈር የለም። እንትን ሰፈር ነው ያልተያዘ የለም። ዓለሙ ሁሉ በክፉ ምን ተደርጓል? ተይዟል ነው የሚለው መጽሐፍ ቅዱስ። ተይዟል። እኛ እኮ እግዚአብሔር ነፃ አውጥቶን ነው። ክብር ለጌታ ይሁን። በእውነት ክርስቶስ ነፃ አውጥቶን ነው እንጂ በከባድ እስራት ውስጥ የነበርን ሁላችንም። ግሪክ ገባ። ግሪክ ደግሞ ፍልስፍና ነው። ይፈላሰፈዋል ህዝቡ። ጠዋት ተነስተው ምን አዲስ ወሬ ላውራና ምን አዲስ ወሬ ልስማ ነው። በቃ ይሄ ነው ህይወታቸው። በቃ አያቸው። የዚህኛው ደግሞ ሌላ ነው አለ። ለሱም ግን መልእክት ነበረው ጳውሎስ። ለማይታወቅ አምላክ ተብሎ በአርጤምስ ቤተ መቅደስ ምናምን እንደዚህ የሚመለከው ነው ተናገረ። ስለሱ እኔ ልንገራችሁ ስለ እውነተኛው አምላክ፣ ሁሉን የፈጠረ እኛንም በአምሳሉ የፈጠረ ምናምን ናቸው። የተወሰነ ሰው አመነ ይላል እዛ። ከዛ ነው ወደ ቆሮንቶስ የመጣው። ይኸው ሐዋርያት ሥራ ምዕራፍ 18 ቁጥር 1 ከዚህም በኋላ ይላል። ከየቱ በኋላ? አንድ ምዕራፍ ከዚህም በኋላ ብሎ ከጀመረ አትቀጥሉ፣ አቁሙት። ከየቱ በኋላ ማለት አለበት። ከየቱ በኋላ? ከነዚህ ሁሉ ጆርኒዎች በኋላ ማለት ከዚህ ከተማ እዚህ፣ ከዚህ ከተማ እዚህ፣ ከዚህ ከተማ እዚህ፣ በየገባባቸው ከተሞች ጌታ አብሮት ነበረ። ፍሬ ሰጥቶታል፣ ድል ሰጥቶታል፣ ቤተክርስቲያን ፕላንት አድርጓል። ተቃውሞም ግን የዛ ነው ያክል ነበር። ይሄ ሰው ምን አደርግ ዘንድ ትወዳለህ ብሎ ሲጠይቀው ለእሱ አልነገረውም እንጂ ለአናንያ ምን ብሏል? ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ይሄ አለው ለአናንያ ስለ ጳውሎስ። ይሄ አለው በአሕዛብ ፊት በእስራኤል ልጆች ፊት በነገስታት ፊት ስሜን ተሸክሞ የሚቆም የከበረ ዕቃ ምርጥ ዕቃዬ ነው ብሎታል። እስቲ የጳውሎስን ጆርኒ ተመልከቱ። አንድ ከተማ ይገባል፣ አይሁድ ፊት ይቆማል፣ ወይ አሕዛብ ፊት ይቆማል፣ ወይ ነገስታት ፊት ይቆማል። ይሄ ነበር ህይወቱ። እግዚአብሔር ያለው በህይወታችን ይሆናል። ቅድም ኑሐሚን እንደዘመረችው ነው። እንዲሁ ነው ወሬ የምናረገው፣ እንዲሁ ነው እንጂ የምንጨነቀው። እሱ ያለው በህይወታችን ይሆናል። ስለዚህ ሰው እግዚአብሔር የተናገረው ይሄንን ነበር። አይሁድ ፊት፣ አሕዛብ ፊት፣ ነገስታት ፊት ስሜን ተሸክሞ ይቆማል። ከዚህ በኋላ ይሄን ሰውዬ ሌላ ቦታ አታየውም ነው ያለው ጌታ። እንደዛው ነው የሆነው። ስለዚህ እንዲህ ሲዞር ቆየና ቆሮንቶስ መጣ። የቆሮንቶስ ቤተ ክርስቲያን በጣም ሃምብል ቢግኒንግ ነው ያላት። አሁን በእንደዚህ አይነት ኮኔክሽን፣ በእንደዚህ አይነት ኔትወርክ እግዚአብሔር የወንጌልን ስራ የቤተክርስቲያን አገልግሎት
ሀውካም እንደዚህ እንድንጠይቅ የሚያደርግ ነው። ተመልከቱ። ከዚህም በኋላ ጳውሎስ ከአቴና ወጥተው ወደ ቆሮንቶስ መጣ። ቆሮንቶስ ያውቃታል አያውቃትም? የመጀመሪያው ነው ይሄ። ከነበረበት ከተማ የሆነ ከተማ ሲገባ እግዚአብሔር አብሮት ገብቶ ቆሮንቶስን የምታክል ቸርች ለመመስረት እግዚአብሔር ይጠቀምበታል። ዋይ ኖት? እግዚአብሔር እኮ ነው። እግዚአብሔር ከአንድ ሰው ጋር እንደሚሰራ ታውቃላችሁ? ከአንድ ሰው ጋር ይሰራል። ገባ ወደዛ። ቁጥር 2 በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበር። ለምንድን ነው ከጣሊያን የመጣው? ቀላውዲዮስ የሚባል አገረ ገዢ ጣሊያን፣ ሮም ውስጥ ማለት ነው፣ ብድግ አለና የአይሁድ ባግራውንድ ያላችሁ በሙሉ ውጡልኝ፣ ውጡልኝ። አሁን ብዙ ሰው ውጡልኝ አሁን የተጀመረ ይመስላል። ውጡልኝ ድሮም አለ፣ አሁንም አለ፣ ወደፊትም ይቀጥላል። በቃ ቁርጡን ወቁ። ውጡልኝ አለ፣ በቃ አለ፣ ውጡ አለ፣ በቃ ድንገት ውጡ ይባል። ውጡልኝ አለ። እነዚህ ሰዎች በጌታ ናቸው፣ ግን ደግሞ አይሁድ ናቸው። ስለዚህ ይመለከታቸዋል ነው። እሺ፣ ወዴት ይመጣሉ? ወደ ቆሮንቶስ። ጥቂት ቀድሞታል ጳውሎስም። ባልና ሚስት ናቸው፣ እዛ ገብተዋል። ቀጠሮ አላቸው። አቂላና ፕርስቅላ ባልና ሚስቱ ከጳውሎስ ጋር የላቸውም። ይሄ የመጀመሪያ መገናኘታቸው። እግዚአብሔር የዘላለም ሐሳቡን ለመፈጸም እንዴት ነገሮችን ኦርኬስትሬት እንደሚያደርግ ተመልከቱ። አሁን እኛ የነበርኩበት ሰፈር በጣም ምርጥ ነበር፣ እዚህ በመምጣቴ ምናምን ተይ፣ እግዚአብሔር የሚሰራው ስራ ይኖረዋል። አሜን። እኛ ከለመድነው ኤንቫይሮንመንት ከለመድነው ሴቲንግ መውጣት ሊከብደን ይችላል። ከሰው ሪዝን ያልፋል። እግዚአብሔር ያልፋል። አማኝ ዝም ብሎ አይንቀሳቀስም። የእግዚአብሔር ዓላማ ነው በሕይወቱ የሚፈጸመው። ባልና ሚስቱ መጡ፣ ጳውሎስ መጣ። አይሁድ ናቸው። ወደ ምኩራብ መሄዳቸው አይቀርም። በሰንበት ሊገናኙ ነው። ደግሞ የሚገርመኝ ሁለቱም ባልና ሚስቱም ጳውሎስም ፕሮፌሽናቸው አንድ አይነት ነው። ድንኳን ሰፊ ናቸው። አይሁዳዊ ልጆቹን ሁለት ነገር ነው የሚያስተምረው። አንድ የሙሴን ሕግና ስርዓት ያስተምራል ለመንፈሳዊ ሕይወቱ። ለእንጀራ ለብዴና እንዲሆነው ደግሞ ሙያ ያስተምራል። ይሄ እኛም አሁን እያደረግነው ያለ ነው። ልጆቻችን መንዴ ቱ ፍራይዴ ትምህርት ቤት እንልካቸው የቀለም ትምህርት እንዲማሩ። ለምን? ለእንጀራ እንዲሆናቸው ወደፊት። ቅዳሜና እሑድስ ይኸው ሰንዴ ስኩል ብለን ይዘናቸውን ይመጣ አይደለም። ከየት የመጣ ነው ይሄ? ከዛ የተኮረጀ ነው። ስለዚህ ጳውሎስ እናትና አባቱ ገማልያል እግር ስር ቁጭ ብሎ ሕጉን እንዲማር አድርገውታል። የሙሴን ስርዓት፣ የአይሁድን ስርዓት፣ መንፈሳዊ ፓርቱ ነው ይሄ። ወደፊት ለኑሮ ለእንጀራ ከዚህ ቤተሰብ ስትወጣ ደግሞ እንዲሆንህ ድንኳን ስፋ ብለው አስተምረውታል። ባለሙያ ነው። ባልና ሚስቱም እንደዛ ናቸው። እዚህ ተገናኙ እነዚህ ሰዎች። ከኢጣሊያ ወጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸውም ድንኳን መስፋት ነበረና። እግዚአብሔር እንዴት እንደሚያገጣጥም ተመልከቱ። እግዚአብሔር አይሳሳትም። አሜን። እኛን ከቦታ ቦታ ከአገር አገር ከዓለም ዓለም ከምን ከሰፈር ሰፈር ሲያንቀሳቅሰን እግዚአብሔር አይሳሳትም። ክብር ለጌታ ይሁን። ስለዚህ አንድ ላይ ይሰራሉ። አንድ ላይ የሚሰራ ሰው ደግሞ ያወራል። ማነህ አሉት። እኔ ጳውሎስ እባላለሁ። እናትና አባቴ ያወጡልኝ ይሄ የሮማዊ ስሜ ነው። እናትና አባቴ ያወጡልኝ ደግሞ ሳውል ይባላል። የተርሴስ ሰው ነኝ። እኛ ደግሞ ጳንጦስ የምትባል ሀገር ነው የተወለድነው። እኔ አቂላ እባላለሁ፣ ባለቤቴ ምናምን ብለው ተዋወቁት። በዚህ መሀል መቼም እዚህ ጋር አልተጻፈም እንጂ አሳዳጁ የሚሉት ይመስለኛል። አዎ ሰምተናል እኮ ስላንተ። የስ እሱ ነኝ። አንተ ነህ? አዎ። የት ነበርክ? እንትን ፊልጵስዩስ፣ ተሰሎንቄ፣ ቤሪያ፣ አቴንስ ብዬ ነው አሁን እዚህ የመጣሁ ነው። አዎ። ከዚህ በፊት መጣል? አረ መጀመሪያ ነው። እናንተስ እንዴት መጣችሁ? ተባረን። እግዚአብሔር በተባረረ ሰው እንደሚሰራ ታውቃላችሁ? እነ ፊልጶስ ሰማርያ ከተማ ገብተው ወንጌል የሰበኩት በምንድን ነው? ጓደኛቸው ሲሞት ደንግጠው ነው። እግዚአብሔር በሸሸ ሰው ይሰራል። ደንግጦ በሸሸ ሰው ይሰራል። እንደው ጨክኖ አባረራችሁ? አባረረ ነው።
ለምን አይሁዳዊ ማየት አልፈልግም አለ። በእርግጥ ሮም እነሱ ከተማ ናት። ስለዚህ ኦኬ ጥሩ ነው። እሺ ሙያችሁ ምንድን ነው? ድንኳን መስፋት። በቃ እንስፋ። ከዛስ በሰንበት ደግሞ ቃሉን ያስተምር ነበር። ቁጥር 4 በየሰንበቱም ሁሉ በምኩራብ ይነጋገር ነበር፣ አይሁድንና የግሪክንም ሰዎች ያስረዳ ነበር። አያችሁ፣ ገና የቸርቿ ምስረታ ላይ ስለሆነ እኔ ፉልታይም ነኝ ሊል አይችልም ጳውሎስ። ለምኑ ነው ፉልታይም? ሰው የለም እኮ ያሉት እኮ ሶስት ናቸው። ሶስት ሆነው ምንድን ነው ፉልታይም? እዚህ እሱም ይሰፋል እነሱም ይሰፋሉ። በሰንበት ግን ለግሪኮችም ለአይሁዶችም ቃሉን ያስተምራቸዋል። አሁን እግዚአብሔር ከሰማይ የቆሮንቶስ ቤተክርስቲያን እንድትሰፋ ፈቃዱ ስለሆነ ሰዎችን ማምጣት አለበት እግዚአብሔር። ቁጥር 5 ሲላስ እና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ይላል። 5 አልሆነም የቸርቹ ሜምበር 5 ሆነ። እንዴ እግዚአብሔር እንደው አንድ ሰው እየጨመረ ነው ቤተክርስቲያንን? አዎ አንድ ሰው ማተር ያደርጋል በእግዚአብሔር መንግስት። አንድ ሰው 5 ሆኑ። የነዚህ መምጣት የጢሞቴዎስና የሲላስ መምጣት የራሱ ሮል አለው። ምን ገንዘብ ይዘው ነው የመጡት? በምን አወቅ? የፊልጵስዩስ ከተማ ያለች ቤተክርስቲያን ጳውሎስን በገንዘብ ደጋግማ ረድተዋለች። የላኩት በነ ሲላስና በነ ጢሞቴዎስ እጅ ነው። እሱ የፊልጵስዩስ መልእክትን ሲጽፍ ምዕራፍ 4 ላይ ከአንዴም ሁለቴ ይላል ደጋግማችሁ በዚህ በረከት ባርካችሁኛል፣ አገልግላችሁኛል፣ ቴንኪዩ ይላቸው። እነዚህ ሰዎች ሲመጡ ገንዘብ ይዘው ነው የመጡት። ገንዘብ ይዘው መምጣታቸው ለምን ይጠቅማል? ጳውሎስ ድንኳን መስፋቱን አቁሞ ፉሊ ኢንጌጅድ እንዲሆን ማለት ነው በወንጌል አገልግሎት ውስጥ። አሁን አንዳንድ ጊዜ ይህንን የጳውሎስን ድንኳን መስፋት ምናምን ይይዝና አገልግሎት ከሆነ አይቀር እንደ ጳውሎስ እየሰሩ ነው ይላል። ጳውሎስ ትንሽ ጊዜ ነው የሰራው፣ እድሜ ልክ አልሰፋም። በጣም እንደ እግዚአብሔርን ቃል በደንብ ማየት አለብን። እድሜ ልክ አልሰፋም። በጣም ጥቂት ቦታ ነው የሰፋው። ተሰሎንቄ ቤተ ክርስቲያን የቆየውም 3 ሳምንት ነው፣ ገና ጅማሬ ነው፣ ሰፍቷል። ቆሮንቶስ ቤተ ክርስቲያን ሰፍቷል። ከዚህ ውጪ ብዙ ቦታ ፉሊ ሚኒስትሪ ውስጥ ነበር ኢንጌጅድ የሆነ ይሄ ሰው። ስለዚህ የነዚህ የሁለት አገልጋዮች መምጣት ለጳውሎስ ምንድን ነበረ የጠቀመው? ሙሉ በሙሉ ወደ አገልግሎቱ ፎከስ እንዲያደርግ ነው የረዳው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ እኔና ባርናባስ በገዛ ፈቃዳችን በእጃችን ስራ እየሰራን እናገለግላል። እነ ጴጥሮስ ደግሞ ቀለብ ከወንጌል ቀለብ ያገኛል። ሁለቱም አንድ ነው ያለው እንጂ የኛ ለየት ይላል ብሎ የሆነ አንደኛ ለማድረግ ምናምን አልሞከረም። እና አሁን አንዳንዴ በቤተ ክርስቲያን ውስጥ እሰማለሁ ካገለገሉ አይቀር እንዳንተ ነው ይሉኛል አንዳንድ ሰዎች። ማለት እየነገዱ ነው እየሸቀሉ እየሰሩ ምናምን ይላል። ኖ እንዴት አይነቱን ነው ጌታ የጠራህ ነው ጥያቄ። ግልጽ ነው። እንዴት አይነቱን ነው እግዚአብሔር ያሸከመህ ነው እንጂ ምንም ማበላለጥ የሚባል ነገር የለም መጽሐፍ ቅዱስ ውስጥ። እኛን እንደዚህ ጠራን፣ በገዛ ፈቃዳችን ይቅርብናልን። ለቆሮንቶስ ቤተክርስቲያን ሰዎች ግን ሐሰተኞቹ ገብተው ሲበጠብጧቸው እንደውም ጥሪያቸውን እንጠራጠረዋለን አሉ ሐሰተኞቹ። እንዴት? ደሞዝ እንኳን እኮ አይቀበሉም። እየሰሩ ስላገለገሉ ጭራሽ ለትችት ተጋልጠው ነበረ። መብቱ ነበረን፣ በገዛ ፈቃዳችን ይህንን ያደረግነው። ይሄ ማለት ግን ከነ ጴጥሮስ ሱፐርነን ምናምን ማለት አልወጣውም ይሄ አገልጋይ። ስለዚህ በጣም ማስተካከል ያለብን አንዳንድ የተበላሹ እይታዎች ስላሉ ነው እግረ መንገድ ምነካቸው እነዚህን ነገሮች። ሰው ከቤተ ክርስቲያን ቀለብ ተከፍሎት ቢያገለግል ቢግ ዲል አይደለም፣ ምንም ቢግ ዲል አይደለም። እየሰራን ቢያገለግል ቢግ ዲል አይደለም። ኢፌክቲቭ ነህ ሆይ ነው ትልቁ ጥያቄ። ውጤታማ ነን ሆይ? እንዴት ነው ፍሬ እያፈራን ያለ ነው? ስለዚህ ጌታ ምን አደረገ? ባልና ሚስቱን ከሮማ አመጣቸው፣ ጳውሎስን ከግሪክ አመጣው፣ ቆሮንቶስ እንዲገናኙ አደረገ። ባክግራውንዳቸው ይመሳሰላል፣ አገራቸው የተለያየ ነው። ያኛው የጳንጦስ ሰው ነው፣ ይሄ ተርሴስ ሰው ነው ምናምን። ይሄም አላገደውም ጌታ ከመስራት። ወደ ቤተክርስቲያን ስንመጣ የተለያየ ባክግራውንድ ሊኖር ይችላል። ኦኬ እሱ አይደለም ማተር የሚያደርገው። የጠጣነው የክርስቶስ መንፈስ ነው ዋናው። ወደ አካሉ የተቀላቀልንበት ማንነት ዳግም መወለዳችን ነው እንጂ
የኔ ዘር እንትን ይሁን የኔ ስታተስ እንትን ይሁን እሱ ምንም ማተር ያደረገው። ስለዚህ 2 ተጨመሩ 5 ሆኑ። ተመልከቱ እነዚህ ሰዎች ገንዘብ ይዘው መምጣታቸው ጳውሎስን እንዴት እንዳደረገው። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ፣ በቃ የወንጌል መልእክት ይሄ ነው። እሱ ኢየሱስ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር። ሲያዩት እልም ያለ አገልግሎት ውስጥ ነው ያለው። ስለዚህ መንዴይ ቱ ፍራይዴይ የሚሰራውን ነገር እንዲያቆም የፋይናንስ እርዳታ ስለመጣለት ሙሉ በሙሉ ትኩረቱን ወደዛ አደረገ። አሁን አንዳንድ ጊዜ ከቤተ ክርስቲያን መድረክ ላይ ስለ ገንዘብ መናገር በጣም በቃ ሽምቅቅ ፍር የሚያሳፍር ምናምን ሆኗል። አናፍርም፣ አትፈሩ። ለምን እንዲህ ትላለህ ካላችሁኝ፣ ገንዘብ በቤተ ክርስቲያን አጠቃላይ ነው የማወራው፣ ኤቫንጀሊካል ሰርክል ውስጥ በጣም አቢውስ ተደርጓል። በጣም ሰዎች ለፐርሰናል እንትናቸው ምናምን እኔ ላይ ዝራ እንደዚህ አድርግ እንደዚህ ስንት አጭበርባሪ እንዳለ እናውቃለን። ሚዲያው ይሄንን በጣም እንትን አድርጎታል እና አንዱ መሰደቢያ ሆኗል። ዓለማውያን እኛን ለመናገር እናንተ ብለው የሚያነሱብን ነገር አለ። አቢዩዝ ተደረገ ማለት አቢዩዝ እና ዩዝ የሚባል ነገር አለ። አቢዩዝ ስለተደረገ ዩዝ አታርጉ አልተባለም። ግልጽ ነው። የጸጋ ስጦታ አቢዩዝ ሲደረግ እንደውም ይቅርብን አይባልም። ዩዝ ነው የሚደረገው። አሜን። ፕሮፐርሊ ዩዝ ማድረግ አልተከለከለም። የቤተ ክርስቲያን መሪዎች እንዳትሸማቀቁ ስለ ገንዘብ ለመናገር በቤተ ክርስቲያን መድረክ ላይ ኒድ ካለ ገንዘብ ስጡ ይባላል። እኔ የግል ኪሴ ውስጥ አልከተውም። በቤተ ክርስቲያን መሪ ሆኜ ቢልዲንግ መስራት አለብን፣ እንደዚህ አይነት እንዲዳለን፣ በዓል ደርሷል፣ ችግረኞችን መርዳት አለብን ምናምን ሲባል እንደው እንደምታውቁት አሁን እንግዲህ በዓል ደርሷል። ኖ መጽሐፍ ቅዱስ በትክክል ይናገራል። ጌታ ኢየሱስ ክርስቶስ ሰዎች በፋይናንስ ሰፖርት ያደረጉት ነበር። መጽሐፍ ቅዱስ ነው የሚናገረው። ለሚኒስትሪው ያግዙት ነበረ በገንዘብ። ትልቁ ነገር ምንድን ነው? ትራንስፓረንት መሆን፣ ግልጽ መሆን፣ ለምን እንደዋል ነው፣ ለምን እንደሰራ ነው፣ ትክክለኛ የኦዲት ሪፖርት ማቅረብ። ኤምኬሲ ደግሞ ለዚህ በጣም የሚመች መዋቅር ያላት ቤተክርስቲያን ናት። አንድ ሰው ኪስ በምንም ታምር ሊገባ አይችልም። ስለዚህ ጢሞቴዎስና ሲላስ ሲመጡ ባዶ እጃቸውን አልመጡም። እግዚአብሔር ለቤተ ክርስቲያን የሚያስፈልጋትን ነገር ሁሉ በራሱ ጊዜ፣ በራሱ ሁኔታ፣ በራሱ በሚልካቸው ሰዎች ያመጣል። ክብር ለእግዚአብሔር። ቀጠለ ቁጥር 6 ነገር ግን በተቃወሙትና በተሳደቡ ጊዜ፣ አያችሁ ወንጌል ሁልጊዜ ፈተና አለው፣ ሁልጊዜ ቻሌንጅ አለ። ወደ አንድ ከተማ ወንጌል ሲገባ ሬዚስት የሚያደርግ የሚዘጋጋ አለ። ያንን አይቶ ሰው ከደነገጠ የእግዚአብሔር ስራ መሰራት አይችልም። ምናልባት እቺ አጥቢያ እዚህ ቦታ ስትመጣ ያየችውን ፈተና እንግዲህ እኔ አላቅም፣ የነበሩ ሰዎች ግን ያውቃሉ። ከቦታ ጋር በተያያዘ ከምን ጋር በተያያዘ አለ የሆነ ወከባ ምናምን አለ። መሳደብ ጀመሩ፣ አይሁዳውያኖቹ ማለት ነው። ሲቃወሙት ሲሳደቡ ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። አያችሁ፣ እድል ሰጠናችሁ፣ እንደመጣን ምኩራብ አለው ያለን፣ በዛ አገለገልን፣ ያመኑ አሉ። ደግሞ መቃወም ደግሞ ስትጀምሩ ደግሞ እድሉን ወደ አሕዛብ እንሰጣችኋለን። ወደ እነሱ ሄደ። ቁጥር 7 ከዚያም ወጥቶ ኢዮስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ይሄ ኢዮስጦስ አሕዛብ ነው፣ ልክ እንደ ቆርኔሌዎስ አይነት ሰው። እንዲሁ እግዚአብሔርን ማምለክ ማለት ቆርኔሌዎስ የሚያመልከው አይነት አመላለክ ማለት ነው። ምጽዋት ይሰጣል፣ ሰዓት ጠብቆ ይጸልያል ምናምን። ኢዮስጦስ ተማረከ። 6 አትሉም የቆሮንቶስ ቸርች አባል? አንዳንዴ በጣም ጤንነታችንን መፈተሽ ጥሩ ነው፣ መንፈሳዊ ጤንነታችንን። ለምሳሌ እሑድ ጠዋት አንድ ሰባኪ መጥቶ የእግዚአብሔርን ቃል አካፍሎ እሺ እንግዲህ አሁን አዲስ ሰው እንጠራለን፣ ጌታ የሚቀበል ሰው ካለ ፕሊዝ አትውጡ ምናምን ይልና አሁን አይደለም አትውጡ ያልኩት፣ የቸኮለ ሰው መጣት ይችላል፣ አትውጡ ምናምን ይባላል። እሺ ከዛ በኋላ ለአዲስ ሰው ሲጸለይ አንድ ሰው ጌታን ሲቀበል፣ 2 ሰው ጌታን ሲቀበል ኦፍኮርስ እናጨበጭባለን፣ እንላለን፣ ደስ ይለናል። ለአንዳንድ ሰው ግን ምኑም አይደለም። አሁን እንደዚህ አይነት ነገር አንድ ሰው ሲድን ምን ነው ሰው እኮ ዳነ ይላሉ አንዳንድ ሰዎች። ዛሬ ቤተክርስቲያን ልዩ ጊዜ ነበረ።
ምን ነው ቀረ እንዴ? ይውላችሁ ሰው ሲድን፣ ሰው ዳግም ሲወለድ፣ ሰው ከዘላለም ጥፋት ሲያመልጥ ካልተደሰትን እሺ ምንድነው የሚያስደስት? ማለት ምንድነው የምንጠብቀው? የለም እኮ ሌላ፣ የምር ሌላ እኮ የለም የሚያስደስት ነገር። ይሄ በመዳን ውስጥ ያለውን ደስታ፣ የማዳንህ ደስታ አይደለም የሚለው መጽሐፍ ቅዱስ፣ እሱ ውስጥ ያለውን ደስታ የሚያክል የለም። ግን መንፈሳዊ ጤንነታችን ሲታወክ ሰው እንኳን ሲድን ምንም አይመስለንም። የሐዋርያት ሥራ ጸሐፊ ግን አንድ ሰው ተጨመረ፣ ቀጥሎ አንድ ሰው ተጨመረ፣ ቀጥሎ ሁለት ሰው ተጨመረ እያለ እየቆነጠረ እንደዚህ ነው የሚነግረን። ቤተክርስቲያን ይሄ ነው ባህሪው። በጣም ሃምብል ቢግኒንግ አላት። የተጻፈላትን ደብዳቤ ግን ይቺ ቸርች ስንት እንደሆነ ታውቃላችሁ? 16 ምዕራፍ 1 ቆሮንቶስ፣ 13 ምዕራፍ 2 ቆሮንቶስ። እንዲህ አንዳንድ ሰው እየተጨመረ ግን ያደረገችው ቸርች የስ ቸርችን ካላወቅናት እንስታለን። አሁን አንዳንዴ እኔ ዋናው ክርስቶስ ነው፣ ክርስቶስን አልሳት እንጂ ቸርችንም አትሳት። ለምን? አካሉ ናት። ግልጽ ነው። አካሉ ናት። ቤተክርስቲያን አካሉ ናት። እኩል ነው ልናውቀው የሚገባው። ክርስቶስን ስናቅ የክርስቶስን አካል ሙሽራውን አብረን ነው ማወቅ ያለብን። ስለ ቸርች አይ ዶንት ማይንድ ኢትስ ኦል አባውት ክራይስት ኖ። እንደዚህ አያስተምርም መጽሐፍ ቅዱስ። እንደዚህ አያስተምርም መጽሐፍ ቅዱስ። ለምንድን ነው በጣም ስለ ቸርች የምታወራው? በጣም የተሳሳተ አመለካከት አሁን ስለ ቸርች ስላለ ነው ይህንን የምናገረው። ቸርች ብሄድ ባልሄድ፣ አባል ብሆን ባልሆን ይላል። ስለማታውቃት ነው፣ ስለማላውቃት ነው፣ ስለማታውቃት ነው። በእድሜ ከኔ የሚበልጡ ካሉ ደግሞ ስለማያውቋት ነው። ልናውቃት ይገባል ቤተ ክርስቲያንን በቃሉ መሰረት ማለት ነው። እዚህ ዮስጦስ ተጨመረ፣ ቀጠለ። የምኩራብ አለቃ ቀርስጶስም 7 አትሉ ከቤተሰቦቹ ሁሉ ጋር በጌታ አመነ። ይሄ ደግሞ ከነ ቤተሰቡ ስለሆነ የድሮ ሰው ደግሞ ብዙ ይወልዳል። ከነ ቤተሰቦቹ በጌታ አመነ። ቀጥሎ ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ብዙ በሰሙ ጊዜ ይላል። አያችሁ፣ ሰው ለማመን መስማት አለበት። የሚያሰማ ደግሞ እዛ ከተማ መቀመጥ አለበት። አሁን ጳውሎስ ሲቃወሙትና ሲሳደቡ ወደ አሕዛብ ዞር ቢልም ከዚህ በኋላ ያለው ቁጥር የሚያሳይ ምንድን ነው? ሳምሃው ከተማውን ለቆ ሊሄድ ፈልጓል። በቃ አንዳንዴ እኛ እንደሚዳዳን ማለት በቃ እንደውም እዚህ ሰፈር፣ በቃ እንደውም እዚህ ሀገር፣ በቃ እንደውም እዚህ ከተማ እንደምንለው ማለት ነው። ከገጠሙን አንዳንድ ነገሮች የተነሳ እንደውም እሄዳለሁ፣ እንደውም እቀይራለሁ፣ እንደውም ቸርችም እቀይራለሁ፣ እንደው እንትንም እቀይራለሁ እንደምንለው ተነስተን ጳውሎስ አይ ቲንክ ቢበቃኝ ይሻላል እንዳለ አስባለሁ። አልተጻፈም እዚህ ጋር። በምን ገመትክ? ጌታ ሌሊት በራእይ ከተናገረው ቃል የተነሳ ቁጥር 9፣ 10 እና 11 እሱን ተናግሬ እጨርሳለሁ። ጌታም በሌሊት በራእይ ይላል ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው ይላል። አልኩኝ እኔ ፈርቷል ማለት ነው። ይኸው ያልፈራን ሰው አትፍራ ብሎ ያቅም እግዚአብሔር። ድንገት ወደፊት ከፈራህ እኮ አይደለም፣ አሁን ነው እኮ አትፍራ እያለ ያለው። አሁን አሌክስ እንደው የሚቀለኝን ሰው ላውራ ብዬ ነው እንደ ምሳሌ። አሁን አሌክስ ፓስተራችሁ ማለት ነው፣ ፓስተር አሌክስ አቤት አትፍራ ብለው በጣም ትሁት ስለሆነ ይሉኝታ ይዞት እሺ ይለኛል። እሺ ደግሞ እንደገና ቀጥይ አሌክሶ አቤት እንዳትፈራ። በሆዱ አመመው። እንዲህ ሰውዬ እንደዚህ አልነበረም ሳቀው። እኔ ፈራው አላልኩት ምንድን ነው? ሶስተኛ አሌክስ አቤት አትፍራ ብለው ያው ይሉኝታውን ሁሉ በጣጥሶ ማለት ነው። ፈራው አልኩ ይለኛል በትህትና። ግን ያልፈራን ሰው እግዚአብሔር አሁን ኢያሱን ሳይፈራ አትፍራ ነኝ ካንተ ጋር አትፍራ። እንዴት ነው? ሙሴ እኮ ሞቷል። እንዴት ነው የማይፈራው? ምኑን ከምኑ ሊያደርገው ነው ያንን ሁሉ ህዝብ ይዞ ማለት ነው። ጳውሎስ ፈርቷል። የፈራ ሰው ደግሞ የሚወስነው ውሳኔ አይታወቅም። ምን ነው ከዚህ ሁሉ ብሎ እኮ ተነስቶ ሊወጣ ይችላል። የጌታ ፈቃድ ግን ለጳውሎስ እዛ ከተማ ዓመት ከ6 ወር እንዲቀመጥ። ለጳውሎስ አገልግሎት ዓመት ከ6 ወር ብዙ ነው፣ ብዙ ነው።
በዚህ መካከል ጌታ መጥቶ ምን አለው? ጌታም ሌሊት በራእይ ይላል። እኔ መጽሐፍ ቅዱሴን ሳነብ አበጥሬ ነው ማንበብ ደስ የሚለኝ። አሁን እዚህ ጋር ጌታም ሌሊት በራእይ ሲል ለምን በሌሊት በቀን አይቀልም ነበር እላለሁ። በቀንማ አይምሮ ተይዟል። በቀን መዓት ሀሳብ ነው ክሮስ የሚያደርገው በጭንቅላት ውስጥ። ሂዱታ በቃ ይቅርብህ፣ ልቀቅ፣ ይሄ የማይሆን ነገር ነው። አንዳንድ ሰው እየተጨመረ እንዴት አድርጎ ነው እንትን የሚለው መዓት ነገር ሊመጣበት ይችላል። ሌሊት ሲተኛ የማይተኛው እግዚአብሔር መጣ። ማይተኛው ሁሌ የሚሰራው እግዚአብሔር በራእይ መጣና በሌሊት ጳውሎስን እኔ ካንተ ጋር ነኝ። አሁን እኔ ካንተ ጋር ነኝ ማቴዎስ 28 ላይ ለሁላችን የተባለ ቃል አይደለ እንዴ? እስከ ዓለም ፍጻሜ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ብሏል። ምንድነው? ምን ይለየዋል? አሁን በማቴዎስ 28 አይቀጥልም እንዴ ጳውሎስ? አሁን እዚህ ጋር ምንድነው ለሱ የተለየ? እኔ ካንተ ጋር ነኝ፣ እኔ ካንተ ጋር ነኝ። ይኸውላችሁ የማቴዎስ 28 በጅምላ ለሁላችን የተገባ ፕሮሚስ ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። ለጳውሎስ ግን ጌታ ምን በዚህም ኬዝ እኔ ካንተ ጋር ነኝ ማለት ነው። አሁን ባለህበት ሲቹዌሽን በቆሮንቶሱ ኬዝ እኔ ካንተ ጋር ነኝ። ክብር ለጌታ ይሁን። ከሚገርሙኝ የጌታ ባህሪያት አንዱ ምን እንደሆነ ታውቃላችሁ? አምላካችን በድምፅ የተሞላ አምላክ ነው። የድምፅ እጥረት የለበት። ማን የድምፅ እጥረት ያለበት? የአሕዛብ አማልክት ናቸው። ቢጠሩ የማይሰሙ መልስ የማይመልሱ። ኤልያስ እስቲ ጥሩ አምላካችሁን አላቸው። በዓል የለም። ሶሪ በዓል ይላል የለም። በዓል ይላል የለም። ቢጠሩ የለም። የድፍረቱ ድፍረት ኤልያስ ምን ይላል? መንገድ ሄዶ ይሆናል እስቲ ድምፅ ጨምሩ ምናምን። ድፍረቱ። እነዚህስ ደግሞ ሲያሳፍሩ መንገደኛ አምላክ ማምለካቸው ራሱ ተኝቶ ይሆናል ሁሉ ይላቸዋል። ቀስቅሱት፣ በጩኸት ቀስቅሱት። እንቀስቅሰው። አዎ ጆሮና ደንቁሮ ብሎ ባል ሀሳብ ይዞት ይሆናል ይላቸው። ቢጠሩ አይመልስም። ለዚህ ነው መጽሐፍ ቅዱስ የአሕዛብ አማልክት አጋንንቶች ናቸው ይላል። ጆሮ አላቸው አይሰሙም፣ ዓይን አላቸው አፍ አላቸው። የኔና የናንተ አምላክ ጆሮ አለው፣ ዓይን አለው፣ አፍ አለው፣ እጅ አለው፣ ይዳስሳል። ክብር ለእግዚአብሔር። መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ ነው የሚለው። ስለዚህ በድምፅ የተሞላው አምላክ መጣና በዚህ ኬዝ እኔ ካንተ ጋር ነኝ። እንዴ በደማስቆ መንገድ ላይ የተገለጠለት ጊዜ እኮ አናግሮታል እኮ። ምን ችግር አለው ዛሬስ ቢደግመው ድምፁ? የህይወት መታጠፊያዎች አሉ ብዬ አምናለሁ እኔ። ህይወት እንዲህ ሄድና እጥፍ ይላል። ጃንክቸርስ አሉት እንዲህ ጠፍ ምንልባቸው። በየህይወት መታጠፊያው እግዚአብሔር ድምፅ አለው። ጳውሎስ አለው አቤት አትፍራ፣ እኔ ካንተ ጋር ነኝ። ቀጠለና ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለና፣ ነገር ግን ተናገር፣ ዝምም አትበል። ምን ማለት ነው? እዚህ ከተማ ስትቀመጥ አፍህን ዘግተህ ስብስብ ብለህ ተቀመጥ አይደለም። አንተ አገልግሎትህ ራሱ ከአፍህ ጋር የተያዘ ነው ማለት። ዝም እንዳትል ሲስተሙ ዝም በል ቢልህ እንኳን ማለት ነው። ግልጽ ነው። ዝም በል ቢልህ ሐዋርያቱ ከሐዋርያት ሥራ ምዕራፍ 4 ላይ እኮ ያ ሰውዬ ተፈወሰ። ይሄ መቅደስ ደጃፍ ላይ የነበረው እንዴት ተፈወሰ? ግርግር ተፈጠረ። ማን የፈወሰው ምናምን። እነ ጴጥሮስም መጥተው አይናቸውን ሲያዩ ሰውየውን ትኩር ብለህ እየን አሉት። ሰው ግን መጥቶ ትኩር ብሎ ምን ትኩር ብላችሁ እኛን ታዩናላችሁ? በጣም እኮ እነ ጴጥሮስ እኮ በጣም እኮ የሚገርሙ እኮ አገልጋዮች ናቸው። እሱን እየን አሉት። ለምን? ፎከስ አድርግ በደንብ እምነት እንዲሆንልህ እየን፣ በደንብ እየን። ብርና ወርቅ አይደለም እንሰጥህ፣ እየን አሉት። አየ፣ ሰውየው ተነሳ አይደለ? ቀኝ እጁን ይዞ አነሳው አይደለም? ከዛ ሰው መጥቶ ጉድ የምን ጉድ ከኛ ጋር አይገናኝም ይሄ። ታዲያ ማን ነው? እናንተ የሰቀላችሁት፣ እግዚአብሔር ግን ከሙታን ያስነሳው የናዝሬቱ የኢየሱስ ስም ነው። አዎ ምዕራፍ 4 ተሰበሰቡ፣ አሸንጎ ሰዱቃውያን ምናምን የተነሳው ትንሣኤ ምናምን ይላሉ። የአዲስ ትምህርት አምጥተው እንዛትና እናስፈራራቸው ብለው ጠሯል። ሁለተኛ በዚህ ሰው ስም ዝም በሉ አላቸው። ዝም አንልም። አሁንም ጌታ ምንድን ነው የሚለው? ቆሮንቶስ የምትቀመጠው ዝም ልትል አይደለም። መሪ ብርሃን አካባቢ የምትቀመጡት ዝም ብሎ ለመኖር አይደለም፣ ለመናገር ለማወጅ ነው። ክብር ለእግዚአብሔር ይሁን። ቤተ ክርስቲያንን ዝም በሚል ብዙ ሲስተም አለ፣ ብዙ አዚም አለ።
ዝም ብለህ ኑር የሚል መንፈስ አለ። ኑር ግን ዝም ብለህ ኑር አይደለም፣ እየተናገርክ ኑር ነው ያለው። ተቀመጥ እዚህ ከተማ እንዳትወጣ፣ አትፍራ፣ እኔ ካንተ ጋር ነኝ፣ ማንም ክፉ አያደርግብም። ስትቀመጥ ግን እየተናገርክ ተቀመጥ። ክብር ለእግዚአብሔር ይሁን። ለምን? አንተ አፍ ውስጥ ህይወት አለ። ሰዎች የሚድኑበት ነገር አንተ አፍ ውስጥ ነው ያለው። ይሄን ስታረግ አንድ ነገር ይሆናል አለ። ምን? ዝም አትበል፣ ተናገር፣ ዝም አትበል። ከዛስ? በዚህ ከተማ ብዙ ህዝብ አሉኝና አለው። በጣም አገልግሎቴን በልዩ መንገድ እንዳየው ያደረገኝ ቃል ነው ይሄ ቃል። ዛሬ ሁሉ ነገር ቀርቶችን ቃል ይዘን ከሄድን በቃ ሚሽን አኮምፕሊሽድ። ምን? በዚህ ከተማ ብዙ ህዝብ አለኝ አለ ጌታ። ምን ማለት ነው? ይውላችሁ አንድ ከተማ ያለን ህዝብ ክሌም የማያደርግ የለም። ዛሬም ድረስ የኔ ነው ይላል፣ ይነሳና እዚህ ከተማ ያለ ሰው የኔ ነው፣ እዚህ ሰፈር ያለ ሰው የኔ ነው፣ ጠንቋዩ ምንም ሁሉም የኔ ነው ይላል ተነስቶ። አሁን አጋንንት የያዛቸው ሰዎች ሲጸልይላቸው የኔ ናት ይላል። እግዚአብሔር ይገሰጸው። እንዴት ሆኖ ነው የሱ የምትሆነው ይላል። አሳድጊያታለሁ፣ ስንት ዓመት አብረን ኖረን እንደዚህ እንዳሰሙት። ማንኛውም ሰው በፍጥረቱ የእግዚአብሔር። ለምን? ሰይጣን መፍጠር አይችልም መፍጠር የእግዚአብሔር። ሰው እግዚአብሔር በአምሳሉ የፈጠረው የሰው ልጅ የእግዚአብሔር ፍጥረት ነው። ግን ክሌም የማያደርግ የለም። የኔ ነው ይሄ፣ የኔ ነው ይሄ፣ ግሩፕ የኔ ነው ይሄ፣ እንትን ነው። እኔ ይሄን ቃል ሳነብ ምን አልኩኝ? በመፍጠርም ቢሆን የወደቀውን የሰውን ልጅ በልጁ በኢየሱስ ክርስቶስ በመዋጀት የራሱ በማድረግም ቢሆን የኔ ነው ማለት ሙሉ ስልጣን ያለው እግዚአብሔር ብቻ። ክብር ለጌታ ይሁን። እዚህ ከተማ ብዙ ህዝብ አለኝ አለው ጳውሎስ። ብዙ ህዝብ አለ። ይሄ ብዙ ህዝብ ግን ወደ እኔ የሚመጣው አንተ እዚህ ከተማ ተቀምጠህ ከአገልጋዮች ጋር ስትናገር ነው። ወንጌል ስርጭቶች በጣም ስሙኝ፣ ዛሬ በጣም ስሙኝ። ዝም በሉ የሚል ብዙ ሲስተም ቢኖር ዝም በሉ፣ እመን፣ ጉድ ፎር ዩ፣ ግን እመን፣ ግን ለሰው ምን ያስነግርሃል የሚላል። በምንሰራበት ቦታ፣ በሰፈራችን፣ ቤተሰብ ስብሰባ ላይ በምን በቃ ለአንተ ያዘው ይላሉ። ለአንተ ያዘው ነው ያለው ጳውሎስን ጌታ ቆሮንቶስ ከተማ ሲቀመጥ። ተናገር፣ ዝም አትበል። ዝም በል ብትባል እንኳን አትበል፣ ተናገር። ምን እንዲመጣ? ብዙ ህዝብ ወደ እኔ እንዲመጣ። ክብር ለጌታ ይሁን። አንዳንድ እያለ የመጣው ህዝብ፣ አንዳንድ እያለ የመጣው 6 7 እያለን የቆጠርናቸው ሰዎች ቆሮንቶስ ከተማ እንዴት ይሁሉ ደብዳቤ የሚጻፍላት ቸርች ኤግዚስት አደረገች? ዝም ያላሉ አገልጋዮች ስለነበሩ። መሪ ብርሃኖች ዝም እንዳትሉ። አሜን። ብዙ ህዝብ አሉኝና አለው። በመካከላቸውም የእግዚአብሔርን ቃል እያስተማረ ዓመት ከ6 ወር፣ ምናልባት በወር በ2 ወር ጥሎ ሊወጣ የነበረውን ሰው ነው ጌታ ፈቃዴ ነው ተቀመጣለሁ። ቅዱሳን በምንሰራበት ቦታ፣ በፋሚሊያችን ውስጥ፣ በምናገለግልባት ቤተ ክርስቲያን፣ በምንኖርበት ሰፈር ያለ ጌታ ፈቃድ አንንቀሳቀስም። አሜን። አላቅም ዛሬ በዚህ ምሽት እግዚአብሔር ለማን ስፔሲፊክ የሆነ መልእክት እየተናገረ እንዳለ፣ ለአንዳንዶቻችን እንደ ስንቅ የሚሆን ነገር፣ ለወደፊት የሚሆን ነገር እየተናገረ እንዳለ አላቅም። ግን የጌታ ቃል ሰራተኛ እንደሆነ አምናለሁ። እሱ የሚሻውን ይፈጽማል። እግዚአብሔር እንዲህ ነበር አገልጋዮቹን የሚመራው። እንጸልይ።